ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ሁሉ ሰላም ነው? እኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ያው ቶሎ ፈጣን ኬክ ነው የምንሰራው። የቸኮሌት ኬክ ትኩስ የሚበላ እዚህ ጋር 4 እንቁላል ማሽን ውስጥ ጨምረናል። ከል በኪዳኑ 1 እና ቫኒላ በኪዳኑ 2 ጨምረናል ማለት ነው። ቶሎ ማለት እንዳያመልጣችሁ ብዬ ነው። ቶሎ ላሳያችሁ ብዬ ነው። እሺ፣ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ፣ አበረታቱኝ። ዘይት ደግሞ 3/4 ዘይት እንጨምርበታለን። ዘይት ኑር። እሺ፣ ስኳር ደግሞ ግማሽ ኮብ ማለት ነው። ትንሽዬ ጨው፣ ከዛ እንፈጨዋለን። ይሄን ግብአታችን እንዲህ ካዘጋጀን በኋላ ሩብ ከካው 1/4 ማለት ነው። ከዛ ይሄኛውን ጃህዙን ኬክ እንጨምርበታለን ማለት ነው ያዘጋጀነው ውስጥ። እሺ፣ ይሄኛውን እንደዚህ ያዘጋጀን 1/4 ወተት እንጨምራለን። 1/4 ወተት፣ ከዛ እንፈጨዋለን። ይሄኛው ጃህዙ ኬክ ነው። እናንተ እንትኑ ካላችሁ ብራውኑ ካላችሁ በብራውኑ መጠቀም ትችላላችሁ። ብራውኑ ስለሌለኝ ነው። እሺ፣ ያዘጋጀነውን እንደዚህ በሰሃን ጨምረናል። ከዛ ለማቀላቀል ማለት ነው። እሺ፣ እንደዚህ አይነት ካላችሁ ትጠቀማላችሁ። ከሌላችሁ ግን ቸኮሌት ካላችሁ እሱን ቆርጣችሁ ጣል ታደርጋላችሁ ማለት ነው። ከዛ እንደዚህ እናቀላቅላለን። እሺ፣ የኬኩን እንትን ጃህዝ ማለት ነው። ቤኪንግ ፓውደር 1 በሾርባ ማንኪያ፣ እና ቤኪንግ ሶዳ በሾርባ ማንኪያ ሩብ፣ ከል በኪዳኑ ማለት ነው። ከዛ ያዘጋጀነውን ግብአት ግማሹን እንደዚህ እንጨምራለን በአይሬክሳችን ላይ ማለት ነው። ግማሹን እንደዚህ በአይሬክሳችን ላይ እንጨምራለን። ከዛ ቅድም ያሳየኋችሁን ቸኮሌቱን እንደዚህ እንጨምራለን መሀል ላይ ማለት ነው። ማለት ዳሩ ላይ ጸጥ ብለን እንጨምርና ራሱ መሀል ላይ ሄዶ ይቀላቀላል። ሲጀመር ራሱ ማለት ነው። እንደዚህ ጣል አድርገን እናደርጋለን ማለት ነው። እናንተ ግን ይሄ ከሌላችሁ ቸኮሌት አብልጣችሁ አሉበት። ቸኮሌቱን ከተፍ አድርጋችሁ ጣልጣላችሁ፣ ከዛ ይቀልጣል። ያው ዳቦ ቤት ስታስገቡት ማለት ነው። እንደዛ ተጠቀሙ። ከዛ የቀረውን ደግሞ እንደዚህ ከላይ እናደርጋለን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ፣ አበረታቱ። ያው አሁን የኛው ወሰጥ መሀል ላይ ነው ያለው። አንድ ቸኮሌት፣ ጥቁር ቸኮሌት ማለት ነው። አንድ ክሬም እና አንድ ቸኮሌት እናቀልጣለን። እንደዚህ አቅልጠና ቸኮሌቱን በክሬም ከዛ ትንሽ ዘይት ጨምሬበታለሁ። አሁን ደግሞ ትንሿን ዲሽጣ ትንሽ እንጨምርበትና እናቀላቅላለን። ሀሊብ መሀላ ትንሽ እንጨምርበታለን ማለት ነው። ትንሽ ከዛ ትንሽዬ ቫኒላና ትንሽዬ ጨው አድርገን እናቀላቅላለን። እሺ፣ ኬካችን እንደዚህ ደርሷል። በደንብ ነፍቷን ምናምን ምርጥ ነው። እንደዚህ ደርሷል። አሁን እያዘጋጀን ያለነው ከላይ የምንጨምረውን ክሬም ነው ማለት ነው። ከላይ የምንጨምረውን ቸኮሌት ነው ማለት ነው። ይሄው ቸኮሌታችን እንደዚህ በሳስተነዋል። ከዛ ያዘጋጀነውን ቸኮሌት እንጨምርበታለን ማለት ነው። በደንብ
በደንብ ውስጡ እስኪገባ እንጨምርበታለን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ፣ አበረታቱኝ። ይሄንን የመሰለ ምርጥ ምግብ እያመጣሁኝ ነው። አበረታቱኝ እሺ። እንደዚህ አድርገን እናዳርሰዋለን እንዲጠጣ ማለት ነው። አሁን እንደምታዩት በደንብ ገብቷል ቸኮሌቱ ማለት ነው። ወደ ውስጥ በደንብ ነው የገባው። አሁን እንደዚህ ኮንፍሌክስ እናደርጋለን። ቸኮሌቱን ቡኒውን ኮንፍሌክስ እናደርግበታለን ማለት ነው። ከዛ እንደዚህ ቡኒ ቸኮሌት ቡኒ ኮንፍሌክስ ከላይ አድርገናል። በጣም ነው የሚያምረው። በጣም ይጣፍጣል። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። አበረታቱኝ።